ሰላም፣ ዛሬ የምንዳስሰው ስለ አሪፍጌት ነው። እንግዲህ የፍሪላንስ ስራን በዓለም አቀፍ ደረጃ መስራት ለምትፈልጉ ባለሙያዎች ይህ መድረክ የጂኦግራፊ ድንበርን ሙሉ በሙሉ ሰብሮ ገብቷል። ቀጥታ ወደ መረጃው እንግባ። ታዲያ ዋናው ጥያቄ ምንድን ነው? ከሀገር ውስጥ ሳንወጣ ከቤታችን ሆነን ዓለም አቀፍ የፍሪላንስ ገበያን እንዴት መቀላቀል እንችላለን? ከዛም አልፎ ክፍያችንንስ ያለምንም እንግልት እንዴት እንቀበላለን? የማብራሪያ በትክክል የሚመልስልን ይህንን ነው። እንግዲህ በዛሬው ቆይታችን የምናያቸው ዋና ነጥቦች አሉን። የአሪፍጌትን የፍሪላንሲንግ ዕድሎች፣ አካውንት እንዴት እንደሚከፈት፣ ተወዳዳሪ ፕሮፋይል ስለመገንባት፣ ስራዎችን ስለመፈለግ እና ማመለክ፣ እንዲሁም የመድረኩን ደህንነት እና የክፍያ ስርዓቶችን በአጭሩ እንቃኛለን። በመጀመሪያ የአሪፍጌት የፍሪላንሲንግ ዕድል የሚለውን እንመልከት። እዚህ ጋር በጣም የሚያስገርመው ነገር ምንድነው መሰላችሁ? ደንበኞች ከውጭ ሆነው በቪዛ፣ በማስተርካርድ ወይም በፔይፓል ሲከፍሉ ያ ክፍያ ቀጥታ ወደኛ የክፍያ ስርዓቶች ይቀየራል። ማለትም ምንም አይነት ዓለም አቀፍ የባንክ አካውንት ሲያስፈልግ ክፍያውን በቀጥታ በሀገር ውስጥ ባንክ፣ በቴሌብር ወይም በኤምፔሳ መቀበል ይቻላል። ይሄ ለኢትዮጵያን ባለሙያዎች እውነተኛ የጨዋታ ህግ ቀያሪ ነው። እሺ፣ አሁን ደግሞ ወደ ሁለተኛው ክፍላችን እንለፍ። አካውንት ማዋቀር። ይህንን መድረክ ለመከላከል ሂደቱ በጣም ቀላል ነው። ኢንተርኔት ላይ አሪፍጌት ብሎ ፈልጎ ሬጂስተር ማድረግ ነው። ቀጥሎም ለስራ የመጣ መሆናችን ለማሳወቅ የፍሪላንስ ስራ አማራጩን እንመርጣለን። እዚህ ጋር ግን አንድ ማስተዋል ያለብን ትልቅ ነገር አለ። ስልክ ቁጥር ስናስገባ የአገር ኮዱን ለምሳሌ ለኢትዮጵያ +251 ብለን መጀመር በፍጹም መርሳት የለብንም። በመጨረሻም በኢሜይላችን በሚመጣው ኮድ እናረጋግጣለን። አሁን ደግሞ በጣም ደስ የሚለውን ቦነስ ልንገራችሁ። 50 አዎ፣ ማንኛውም አዲስ ተመዝጋቢ ልክ እንደገባ 50 ነፃ ኮኔክትስ ወዲያውኑ ያገኛል። ይሄ ማለት ምን ማለት ነው? ምንም አይነት የቅድሚያ ክፍያ ሳንከፍል ለተለያዩ ስራዎች ማመልከት እንችላለን ማለት ነው። ለጀማሪዎች ይህ በጣም አሪፍ ማበረታቻ ነው። ሶስተኛው እና ወሳኙ ክፍላችን ደግሞ ተወዳዳሪ የሆነ ፕሮፋይል መገንባት ነው። ፕሮፋይላችን ልክ እንደ ዲጂታል ሱቃችን ነው። ስለዚህ በደንብ ማሟላት አለብን። ፕሮፌሽናል የሆነ ማብራሪያ፣ የምንጠይቀው የሰዓት ክፍያ፣ ትክክለኛው የሥራ ቦታችን፣ የሰራናቸውን ስራዎች የሚያሳዩ የፖርትፎሊዮ ሊንኮች፣ ቴክኒካዊ ክህሎቶቻችን፣ የቋንቋ ችሎታ እና የትምህርት ማስረጃዎች፣ እነዚህ ሁሉ በግልጽ መቀመጥ አለባቸው። ስኬታማ የሆኑትን ከሌሎቹ የሚለያቸው እኮ እነዚህን ዝርዝሮች በደንብ ሞልቶ ስለሚገኙ ነው። እዚህ ጋር ብዙ ሰው የሚሳሳታት አንዲት ትንሽ ግን እጅግ ወሳኝ ነገር አለች። የዝግጁነት መለኪያዋን ኦን ማድረግ። እንደውም እውነት ለመናገር ፕሮፋይላችን ምንም ያህል ምርጥ ቢሆን ይህችን ካላበራናት ስራ ለሚፈልጉ ደንበኞች በፍጹም አንታይም። ስለዚህ ሁል ጊዜ ክፍት መሆኗን ማረጋገጥ አለብን። አራተኛው ክፍላችን ስራዎችን መፈለግ እና ማመልከት የሚለውን ይመለከታል። የተለቀቁትን ስራዎች በሙሉ ዝም ብሎ መመልከት ይቻላል፣ ግን ጊዜን በአግባቡ ለመጠቀም የቤስት ማች ወይም ምርጥ ተዛማጅ ማጣሪያን መጠቀም የብልህነት ነው። ይሄ ማጣሪያ ልክ ከኛ ክህሎት ጋር የሚገጠገጡትን ስራዎች ብቻ ልቅሞ ያወጣልናል። ይሄ ማለት ከችሎታችን ውጭ ባሉ ስራዎች ላይ ጊዜያችንን አናባክንም ማለት ነው። የማመለከቻው ሂደትም በጣም የተሳለጠ ነው። የደንበኛውን በጀትና ጊዜ ካየን በኋላ አሪፍና ተወዳዳሪ የሆነ ዋጋ እናቀርባለን። ቀጥሎ ፕሮፖዛል እንጽፋለን። እዚህ ጋር አንድ የሚያስደንቅ ነገር አለ። መድረኩ ላይ የተገጠመው የኤአይ ሲስተም አሳማኝ የሆነ ፕሮፖዛል እንድንጽፍ በጣም ይረዳናል። በመጨረሻም ፖርትፎሊዮ አያይዘን ቅድም ባገኘናቸው ነፃ ኮኔክቶች ማመለከት ነው። በቃ ሂደቱ ይሄው ነው። በመጨረሻም ወደ አምስተኛውና እጅግ ወሳኙ ክፍላችን ደርሰናል። የመድረኩ ደህንነት እና ክፍያት። ይህኛው ነጥብ ላይ በጣም ትኩረት እንድታደርጉ ፈልጋለሁ። ከደንበኞች ጋር የምናደርገውን ግንኙነት ወደ ቴሌግራም ወይም ዋትሳፕ መውሰድ በፍጹም አይመከርም። ለምን? ምክንያቱም ለማጭበርበር አደጋ በስፋት ያጋልጣል። ሁሌም ቢሆን መልእክትም ሆነ ፋይል መለዋወጥ ያለብን እዚሁ አሪፍጌት ላይ ብቻ ነው። ይህ የገንዘባችንን ደህንነት 100% ያረጋግጥልናልና። በዲጂታል ዓለም ውስጥ አንድ ወርቃማ ህግ አለ። እሱም ደንበኛው ገንዘቡን ማስያዙ ሳይረጋገጥ ወደ ስራ በፍጹም አለመግባት ነው። አሪፍጌት ላይ ማይ ስታተስ የሚባል ዳሽቦርድ አለ። እዛ ላይ ገብተን ደንበኛው ገንዘቡን በኤስክሮው ማስቀመጡን ማረጋገጥ እንችላለን። ስራ ከመጀመራችን በፊት ይህንን ማረጋገጥ ግድ ይላል። እንግዲህ ደንበኛው ስራችንን አይቶ ካስደቀቀው በኋላ ክፍያውን ማውጣት እጅግ በጣም ቀላል ነው። ያለምንም ውጣ ውረድ በቀጥታ ወደ ሀገር ውስጥ የባንክ አካውንታችን አሊያም ደግሞ ወደ ቴሌብር ወይም ኤምፔሳ በፍጥነት ማስተላለፍ እንችላለን። ልፋታችን በዚህ መልክ በቀላሉ ሲከፈለን ደግሞ ምን ያህል ደስ እንደሚል መገመት አያዳግት። የዛሬውን ማብራሪያችንን ስናጠናቅቅ አንድ ትልቅ ጥያቄ ላንሳላችሁ። ዓለም አቀፍ ደንበኞች በዚህ ደረጃ ቅርብ በሆኑበት በዚህ ዘመን እናንተን ከሌሎች ተወዳዳሪዎች ጎልታችሁ እንድትወጡ የሚያደርጋችሁ ልዩ ክህሎት ምንድን ነው? አሪፍጌት መንገዱንና መሳሪያውን አቅርቦልናል። ነገር ግን የመጨረሻው ስኬት የሚወሰነው በራሳችን ልዩ ችሎታና ተነሳሽነት ላይ ነው። እውቀትን ማዳበርና ይህንን ዓለም አቀፍ ዕድል መጠቀም ብቻ ነው የሚጠበቅብን።